ልጄን ከበደኝ ሞርቴ ስስትም መከራዬ ግንጥል ጌጤ አበባዬ በእውነቱ በጣም ልብ ይሰብራል። እንደው ይሄ መልእክቴ ለአባታችን ወርቁ አይተነው ነው። እንደው በርጅናዬ እንደው በሽበቴ ልጄ ይቅርታ አርግላት፣ በቂ ነው፣ ተቀጣለች። በእርግጥ ልጅቱ ጥጋበኛ ነበረች። አሁን ግን ጥሩ ትምህርት አስተምረሃታል። በእውነቱም እየፈሰሰ ነው። ጥሩ ትምህርት አስተምረሃታል። ይቅርታ አርግላት። እንደው ለልጇ ስትል እንደው ምን ይውጣታል? ስራ የሌላት 24 ሰዓት ቲክቶክ ላይ ተቀምጣ አንበሳ አበባ የምትለምን ልጅ ኢትዮጵያ ገብታ እንደው ምን ይውጣታል? ልጄ እናትና ልጅ መለያየት እንደው ጥሩ ነው? እንደው ይቅርታ አርግላት። እነዛን እነ ዮናስ ምናምን የሚባሉትን አትስማና እንደው ለፈጣሪ ብለህ ለልጆችህ ብለህ ይቅርታ አርግላት። መቼም ታውቀዋለህ የኢትዮጵያን ጉዳይ። አንተም ከሀገር ተሰደ ሰው ሀገር ነው ያለኸው። ሀገርህ እየናፈቀክ፣ ህዝብህን መርዳት እየናፈቀክ፣ አንተ ባለ ሀብት ነህ፣ የምትጠቅመው ለኢትዮጵያ ነው። ግንስ ኢትዮጵያ ምቹ ስላልሆነ ተሰደህ ነው በሰው ሀገር የምትንከራተተው። አሁንም እነዚህን እናትና ልጅ መነጣጠል እንደው ግፍ ነው አባቴ። እንደው ይቅርታ አርግላት፣ ይቅርታ አርግላት። በእውነት አንጀት የምትበላ ልጅ ናት። በእርግጥ ሄለን መጥፎ ልጅ ናት። አዎ መጥፎ ልጅ ናት። ምክንያቱም ሳሃራን አይቀጡ ቅጣት ቀጣታለች። በሰዎች መሳለቂያ አርጋታለች። ሰው እንዲስቅባት አድርጋለች። የትልቅ ትንሽ እንድትባል አድርጋለች። ሳሃራ እናታችን ናት። የዱባይ የስደተኞች እናት ናት። በገንዘቧም በሁሉ ነገር እሷን ፈልጋችሁ አታጡ። እችን የተከበረች ሴት አዋርዳለች። ያም እንዴ እቺ ሴትዮ ትታወቃለች። ሄለን እንዴት እሷ ጋር አሉባልታ ታወራለች? እንዴት ታማለች? ብለው ሰው መሳለቂያ አርጓታል ሳሃራ። ግን እግዚአብሔር ደግሞ ይኸው በአንተ በኩል ሰራና እንደዚህ እንድታነባ ሳሃራ ያነባችውን እጥፍ ድርብ እንድታነባ አደረገ። በቃት፣ ይበቃታል። አባታችን በእውነቱ ይበቃታል። ሄለን ምን መሰላችሁ? ካላወቃችሁ ታሪኩ እንዴት መሰላችሁ? ሳሃራና ሄለን ውስጡን ያወራሉ። የሚያወሩት ስለማን ነው? በእርግጥ ሄለን ሳሃራ ብዙ መረጃ ሰጥታ ተጠቅማለች። ወሬያችሁን እንዳልሸጥባችሁ አንበሳ ስጡኝ እያለች እንደለመደችው ወርቁ አጅሬው አለበት የሚባል ወሬ ሰማው። ሌላ ሚስጥር አለኝ፣ ይሄን ያህል አንበሳ ስጠኝና ሚስጥሩን ልንገር ስትል አጅሬ ሆዬ አማራው ኩሩ ሄዶ ክስስ አንበሳ ሰጠኛለች፣ ያስፈራራችኝ አጅሬው አለብኝ ብሎ አጅሬው አለበት። እንግዲህ በዱባይ ህግ አጅሬው ካለባችሁ ወረቀት አይሰራ። ከምንም በፊት ሜዲካል ነው የሚቀድመው። በሜዲካል ሰዓት እንኳን አይደለም አጅሬው የሚድን በሽታ እንኳን ካለባችሁ ካልዳናችሁ ወረቀት አይሰራም። እንኳን ይሄ አጅሬው የማይድነው ከባዱ ሳምባ ምች ምንም በቃ ምንም ነገር ትንሽ እንከን ካለባችሁ ተቃይላችሁ ሜዲካል ላይ። ምክንያቱም የመጀመሪያ ስራ ደግሞ እዚህ ሀገር ሜዲካል ፕሮሰስ እንትን ከማለታችሁ በፊት ማለት ኢማራት አይዲ ከመሰጠታችሁ በፊት መጀመሪያ ሜዲካል ነው የሚቀድመው ከአሻራም በፊት። ስለዚህ እሱ ደግሞ የዱባይ ነዋሪ ነው፣ ወረቀት አለው። እንደዚህ አይነትን ሰው ይሄን አለብህ ብሎ ራሱ መተቸት ከባድ ነው። እሷ ግን አፋና ዳልጧ ሰማው ብላ ስታወራ አጅሬ አማራው ቀብራራው አክሽን አደረገ። ይሄው እንደምታዩት እያለቀሰች ነው። በጣም በብዙ ሺህ ተፈርዶባታል። በዛ ላይ ከሀገር ትውጣም እየተባለ ነው። ልጇን ለእንትን እንድትሰጥ ተደርጓል፣ ለድርጅት። ግፍ ነው። እንግዲህ ሄለን
በርግጥ ሄለንን እኔ እፈራታለሁ። ጤነኛም አትመስለኝም። እንዳያችኋት ባሌን አቃጥዬ ይኸው አመዱ እዳለበት። ግን እኮ ባለው ቃቢ ነው የምትመስለው። አስተውላችኋል? ግን ታስፈራለች። ለካ ይቅርታ ልለምንላት ነው የመጣሁት። ለማንኛውም ሄለን ትክክለኛ ማንነቷ አስፈሪ ነው። እስካሁን ያልፈተፈተችው ያለ እንትን ያላለችው የለም። ግን እንደነዛኞቹ ያክል ክፋት አልሰራችም። በሀገር ላይ አልሰራችም። በሞት ላይ አልተሳለቀችም። እቺ ሴት በእውነቱ በህዝብ ሲሞት ሻምፓን ያልከፈተችም። ይሄን እንኳን ሚዛን ውስጥ ልታስገባ ይገባል አባታችን። እና ይቅርታ አድርግላት በእውነት ይበቃታል። ስንት ቀኗ እኮ አለቀሰች። ልጄን አለች። ስታዩት ግን ጠንካራ ትመስላለች። ያንን ማን ነው የምን ካካ የምትለው? አሁን እሱን እንዴት ስትሰድበው እንደነበረ ሌሎቹንም በድፍረት ነበር ስትሰድባቸው የነበረው። ይሄ ግን እንዴት ምን ያህል እርምጃ እንደተራመደ ላንቺ አንበሳ ልስጥ ብሎ የአንበሳውን ፋንታ ክስ ብለናል። አሪፍ ነው። ግን እንደዚህ መፍታችሁ ማስከበር ትችላላችሁ። በነገራችን ላይ የትም ዓለም ላይ ያላችሁ ሰዎች እንደዚህ በቀላሉ መፍታችሁ ማስከበር ትችላላችሁ። በተለይ አረብ ሀገርም ላይ ያላችሁ ወረቀት መኖሪያ ፈቃድ ካላችሁ ሁሉ ነገር ሲምፕል ነው። ሄዳችሁ ማመልከት ብቻ ነው። ህገ ወጥ እንኳን ብትሆኑ ከተበደላችሁ ከበደላችሁ አይበልጥም። ግፋ ቢል ሀገራችሁ ብትሄዱ ነው። ስለዚህ እንደ አባታችን ወርቁ መፍታችሁን አስከብሩ ሁላችሁ። እና ጥሩ ነገር ነው ያደረገው። ግን በቂዋ ነው። የሰው ወሬ እየሰማ ሌሎቹ እንዲሳለቁ አታድርግ። እንዲሳለቁባት። ምክንያቱም ሌሎቹ ከዚህ በላይ ብለዋል። ከዚህ በላይ ሀገር አፍርሰዋል። እቺ ሴት ግን ምንም አላደረገችም። እንደሰማነው አማራንም ስትረዳ ነበረ። በሷ አካውንት ገንዘብ ሲሰባሰብ ነበረ። ጥሩ ነገር አድርጋለች። ግን ከግለሰቦች ጋር ጸባላት። በግለሰቦች ደግሞ አንተ አይመለከትክም። አንተ ላይ ደርሳለች። ጥሩ እርምጃ ሰጥተሃታል። አይቀጡ ቅጣት ቀጥተሃታል። በሷ የተነሳ ሌሎቹም እንዲማሩ አድርገሃል። ማንም ሰው አይዳፈርህም ከዚህ በኋላ። በቃ ጠበቃህን ትልካለህ፣ ታቆማቸዋለህ። በእርግጥ ወርቁ ሌላ ነገር ብትለው ምንም ችግር አልነበረውም። ምክንያቱም አጅሬውን የጠቀሰችበት። ይሄ ደግሞ ከክብሩም አንፃር አስቡት። በህይወቱ ሴት ይኖራሉ፣ ሁሉም እንዲጠራጠሩ ነው። ስለዚህ ጥሩ አድርጓል። ልጆች አሉት። ልጆቹ አባቴ እንዲያለበት እንዴ የት ያዘው የት ሀገር ሲዞር ያዘው ብለው ሊሉ ይችላሉ። ባለ ሀብት መቼም ቀልብ የለውም። ሺ ቦታ ሄዳል ተብሎ ይታመናል። ስለዚህ ጥሩ አድርጓል። አይቅጡ ቅጣም መቅጣቱ ግን ይበቃታል። ማራት እኔው እንደው ወርጅናዬ በሽበቴ ይቅርታ አድርግላት። ይቅርታ አድርግላት። ከዚህ በኋላ እውነት ኃይል ስምህን መጥራት እስክትፈራ ጅኑኑ እኮ አለችክ። ጅኑኑ በሉት እኮ አለች። በቃ አንተን የመሰለ ባለ ሀብት የኢትዮጵያ ኩሩ መንግስት ደግሞ እግዚአብሔር ብሎ ከተሻረልን ይሄ ሁሉ ሀብትክ ህዝቦችህ ላይ ሀገር ላይ ነው የሚፈሰው። የሀገር በቀል ምንድነው? ባለ ሀብት እኮ ነክ። ስለዚህ ከአንዲት ሴት ጋር ወርደክ በዚህ ደረጃ ስታለቅስብህም ጥሩ አይደለም። ህዝቦችህን አድን፣ ህዝቦችህን አግዝ፣ እዛ ላይ ስራ። ተራ ቲክቶክ ላይ ይሄን ያህል ሙግቻ ብዙ ነው፣ ጥሩ አይደለም ለስምህ። ግን ቆንጆ አድርገሃል። ግን ይቅርታ አድርግላት። እንደው በፈጣሪ በእውነት ታሳዝናለች። አስበው ልጇን ጥላ እንትን ስትል። ስለዚህ ሁላችሁም ይቅርታ ጠይቁላት። አጥፍታለች፣ ተምራለች፣ እናንተም ተማሩበት። ለማንኛውም ይሄ ነው የምለው ነገር። አንጀቴን በልታይ ነው በእውነቱ። አልወዳትም ግን አንጀቴን በላች። ሁሌ ታናድደኛለች። እኔ እንደውም ባለው ቃቢም ሙላ ነው የምትመስለኝ። ታስፈራለች። ታውቃላችሁ፣ ፊቷ ያስፈራል።
ቀይ የሚያስፈራ ሰው እሷን አየው። ኢሱንም እንደዛ ስታረገው አይታችኋል። ትዳሩን ስትበጠብጥ ማያውቃት ሳርዬ እናታችንን የስደት እናታችንን አስለቅሳታለች። ግን በቃ አለቀሰችውን ተፋቻት። ሳራ አምላክ አላት። ጌታዋ ዋጋዋን ሰጣት። የሳራ ጌታ ሄለንን ዋጋዋን ሰጣት። እንድትማር አደረጋት። በህዝብ ፊት አስፈረደባት። ጥሩ ትምህርት ነው። ለዚህ ወርቁዬ ይቅርታ አርግላት አባታችን። እንደው ከተቻለ ለኔም ጣል ብታረቅ ወይ እንደው በሌላ ቪዲዮ ሰርቼ ያለቀስኩ ለምንሃለው ትንሽ ጣል እንድታረግልኝ እንደው ፊቴን እንኳን ቦቴክስ ብሰራ